እንጦጦ ማርያም ድረስ እንደሚያወጣ ይነገራል። ጥቂቱን መንገድ ሄደው የተመለሱ አባቶች እንዳሉ ነግደ ውስጥ ግን ስፋቱ የማይታወቅ ይህ ለቅዱሳን መንገዳቸው ጥምቀት በዚህ አይነት ሁኔታ ነው። እጅግ በጣም አስገራሚና አስደናቂ ቦታ እንደምታዩት ይህ ዋሻ የጸበሉ መግቢያ ነው። በዚህ በኩል መግቢያ አለው፣ በዛም በኩል መግቢያ አለው። የጸበሉ መሄጃ በዚህኛው ነው፣ በዛኛው ደግሞ ሌላ መስመር እንደሚያወጣ ነው አባቶቻችን እየነገሩን። ይህ የምትመለከቱት በጣም ርቀት ያለው ያው ዲያቆናት ወይም ደግሞ ለዚህ ብቃቱ ያላቸው ሰዎች ገብተው ነው ጸበል የሚያወጡት። ጸበሉ የሚገኘው ከዚህ ራቅ ባለ አካሄድ ሄደው ነው። ይህ የምትመለከቱት መንገድ ከጸበሉ ባሻገር እንጦጦ ማርያም ድረስ እንደሚያወጣ ይነገራል። ጥቂቱን መንገድ ሄደው የተመለሱ አባቶች እንዳሉ ነግረውናል ማለት ነው። እንደምትመለከቱት ከዚህ ዝቅ አድርጎ የሚያስገባ ቢሆንም ወደ ውስጥ ግን ስፋቱ የማይታወቅ የጸበሉ ሁኔታ ደግሞ የባህር ያህል እንዳለው ነግረውናል። ይህ ለቅዱሳን መንገዳቸውም ጭምር ነው ማለት ነው። በዚህ አይነት መልኩ የዚህ የዋሻ የጸበሉን መግቢያ የጻድቁ አባታችን የአቡነ ሀብተ ማርያምን እንደምትመለከቱት ነው ማለት ነው። እግዚአብሔር በወደደና በፈቀደ ለሰው ልጅ ድነት እግዚአብሔር ከዚህም በበለጠ እንደዚሁ ይሰራል ማለት ነው። የጸበሉን ቦታ በዚህ አይነት መልኩ ትመለከቱታላችሁ። እንግዲህ በአዲስ አበባ ደረጃ እንደዚህ አይነት ነገር እንዳለ የማያውቁ እጅግ በጣም ብዙዎች ናቸውና የዚህን የበረከት ቦታ አውቀው በጸበሉ እንዲጠመቁ እንዲድኑ በቃል ኪዳኑም እንዲድኑ ስንል ለቅሶ ወንዘ ቅዱሳን ሚዲያ እንግዲህ ለእናንተ መልእክቱን ያስተላልፋል ማለት ነው። ይቆየን። በዚህ ቦታ ረድኤት በረከት ድነት እንድታገኙ ስል መልእክቴን አስተላልፋለሁ።